የጀማ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እናንተ እንዴት ናችሁ? ደህና ናችሁ? ኧረ ታው ግን ቅመሞች ታው። ቆይ አሁን እኔ ምን ይሻለኛል? እንግዲህ እንደው ምን ይሻለኛል? ኧረ ታው አፈምሱኝ። ታው ስሙኝማ፣ ይኸው ማለት ነው። አዲገቻይ ዛሬ 50 ገባች፣ 55 ደረሰች ስል ማለት ነው። ተምዘግዝጋ 40 ደርሳ ያታለሁ። ለምንድን ነው ወይኔ በላቸው ያሉ ማለት አሁን ነው እናንተዬ? ቆይ ለምንድን ነው እናንተ? ቆይ ምንድን ነው ችግራችሁ? ቆይ ክፍያ አለው እንዴ? እስኪ ክፍያ ካለው ንገሩኝ። እንደው ሰውን ሁሉ የምታፈምሱት እየከፈሏችሁ ነው ወይስ ምንድን ነው? እስኪ ንገሩኝ እንደው ዘዴውን ማለት ነው እንዴት እንደሆነ የምታፈምሱት። ቆይ አሁን እኔ ምን ያንሰኛል? እስኪ ምን ያንሰኛል? ታው ግን ታውን የማንድ ቀን ሰው ሆነና ማለት ነው እንተዛዘባለን። እኔ ብቻ የዛኔ እናንተን አያርገኝ። ቀድሞ ፈምሽና ትላላችሁ እኮ አይቀርም ማለታችሁ እና ማለት ነው። ከምር በቃ እንተባበር እንዴ! ሰው ለመርዳት እኮ ሰው መሆን በቂ ነው። በቂ ከበቂም በላይ በቂ ነው። እሺ ቅን አሳቢዎች። በእርግጥ ስደት ላይ ያለ ማንም ሆነ ማንም ያኔ ሁሉም ቅን አሳቢ ነው። ኦሬዲ አሁን ማለት ነው እኔ ከመዲያም ኩሽና አትወጣም ከመዲያም ስራ አትወጣም ብሎ ዶክተር አዞልኛል። ላዘዝልኝም ስለዚህ አሳድጉኝ። በቃ እስኪ ቢያንስ ላይቭ እንዲገባ እንኳን አድርጉኝ። ከዛ ዘና ፈታ እያረኳችሁ ሰብስክራይብ ታረጉኛላችሁ እንዴ! ኧረ ተው ግን ተው፣ እንተዛዘን። እንደው ይሄን ያህል ተጨካክነናል ማለት ነው። እኔ ግን ማለት ነው ከዛ አረ እንዲያው ለምንድን ቲክቶክ ላይ እየተጫወትን ማለት ነው የሆነች ጓደኛዬ ለምንድን ነው አንቺ ቆይ እንዲያው ለምን ዩቲዩብ አከፍችም? እኔ እኮ ዩቲዩብ እየሰራሁ ነው፣ ብር እኮ ይከፍላል አለችኝ። እንዴት ነው ብር የሚከፍለው ስላት፣ በቃ የመዲያም ቅመሞች ሰብስክራይብ ያደርጉሻል፣ ሰብስክራይብሽ ሲያድግ ብር ይከፈልሻል አለችኝ። እንደዚህማ ከሆነ የመዲያም ቅመሞች ምን ይቀርባቸዋል? እንኳን እኔን ሸቃሊትን ስንቱን ዘረጦ ሰብስክራይብ እያደረጉ እያሳደጉ አይደል እንዴ? እንደዛማ ከሆነ ምን በእኛው እጅ አይደል እንዴ? ይሄማ ብዬ እኔ ደግሞ መክፈት ተከፈትኩ ጀምሬ ይሄው እንቅልፍ እምቢ አለኝ። የው አሁን ለራሱ ማለት ነው ስንት ሰዓት ነው ተመልከቱ። አሁን 10 ሰዓት ነው በዱባይ 10 ሰዓት ተኩል። በቃ ሰብስክራይብ ሳይ ስልኬን ሳበራ ነው ማድር። ጨመረች አልጨመረች እንቅልፍ እንኳን ጠፋ፣ እንቅልፍ የለም። እኔ ኋላ ማለት ነው እኔ ተጎድቼ የመዲያም ቅመሞች ይሄ ልጅ እርዱ ተምትባሉ አሁኑ ሰብስክራይብ አርጉኝ ነግሬያለሁ። አሁኑ ሰብስክራይብ አርጉኝ እንዴ አሳድጉኝ። በቃ ሰው ቁጭ ብሎ አበባ ስጡኝ እንትን ስጡኝ እያለ ጊፍት ይለምናል። እኛ ደግሞ እንዲው ሰብስክራይብ እንዲው ምንም የማታወጡበት ነገር ማለት ነው። እንዲህ ሰብስክራይብ እንዴት ምን ችግር አለው? ሰብስክራይብ ብንደራረግ ፈጣሪ ሆይ ሰው ጊፍት ይለምናል ደግሞ ለሰብስክራይብ። ኧረ ተው ግን ተው ሰብስክራይብ አድርጉ፣ ላይክ ሸር። በቃ እንተባበር እንዴ! መተባበር ዘመድ ሲረዳዳ ችግር የማይጎዳ ብሏል ያገሬ ሰው። እና እንረዳዳ፣ እንተጋገዝ። እንዲሁ ቢያንስ እንዲሁ ሰብስክራይብ እንኳን ማድረጋችሁ ለምንድን ነው የማትመልሱት? ቆይ እኔ ምንድን ነው የሚጎለኝ? ሳምባ ነው ጉበት የሚጎለኝ? እንግዲህ ጨንጓራዬን አትላጡት። እኔ መዲያም የላጠችኝ ይበቃኛል እንዴ! በቃ ጨንጓራዬ እኮ ፌል ሊያደርግ ነው። በቃ ይችን ዩቲዩብ ተከፈትኩ ወዲህ ማለት ነው እናንተም በመለመን እንዲሁ ሸም እንኳን አይዛችሁም እናንተዬ። እንዲሁ ሌላውን ተውት። እንዲሁ ሸም እንኳን አይዛችሁም ስለምናችሁ። ኧረ ተው ይሸምማችሁ ትንሽ እንደ ኢትዮጵያዊነታችን እንተባበር። እሺ ፋሚሊ እና ለማንኛውም መልካም አዳር። እወዳችኋለሁ። አበረታቱኝ በቃ
አበረታቱኝ። ሌላውን በቃ ምርጥ ምርጥ ትምህርት አስተማሪ በቃ ምርጥ ምርጥ ታሪክ አለኝ ከኔ ጀምሮ እስከ ጓደኞቼ ማለት ነው። ምርጥ ምርጥ ታሪክ አለ። ታሪኬን እንዲተርክላችሁ ማለት ነው። መጀመሪያ አሳድጉኝ። ከዛ ወደ ታሪኩ ያላ ሀያ